እንኳን ወደ አቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም አራቢ ስኩል ፎር ገርልስ ክፍል 2 ነው። ሳራም እነ ታዝኒን ቤት ደርሳለች። ቤቱን እንደተመለከተችው በጣም ነበር የተደነቀችው። ወደ ውስጥም ስገባ እነ ሂባን ታገኛቸዋለች። ሂባም እንደለመደባት ተቀልድባት ጀመረ። በመካከላቸውም ታዋቂ ዘፋኝ የሆነችው የታዝኒን ጓደኛ አለች። ታዝኒንም እንዳያከብሩሽ ከፈለግሽ ኮራ ኮራ በይባቸው ትላታለች። በቀጣይም አዲስ ልብስ ለሳራ አውጥታ ሰጣታለች። እየተዘገጃጁም ሳለ ሳራ ልክ እንዳንቺ ፋሽንን የሚረዳ ጓደኛ በጣም አስፈላጊ ነው ትላታለች። ሳራም ለምንድን ነው ከናዲን ጋር የተጣላችሁ ስትላት ታዝኒንም ናዲን በጣም ራስ ወዳድ ነች ትላታለች። በቀጣይም ከሌሎች ሴቶች ጋር ይገናኛሉ። ታዝኒንም ኬክ እየበላች ሳለ እናቷ መጠይቃ ትመጣለች። ታዝኒንም እናቷ እንዳታያት አፏን ትሸፍናለች። ናዲንም እቤቷ ሆና ሳራ ከነ ታዝኒን ጋር የለቀቀችውን ፖስት ትመለከታለች። በዚህም ተናዳ ወደ ሻም ደውላ ይቅርታ ለመጠየቅ ትወስናለች። ወደ ሻም ቤት ስትደርስ ኦማር በሩን ይከፍተዋል። የሻም ወንድም እንደሆነ ስትሰማ በጣም ነበር የተገረመችው። ሻምም መጣ እውነቱን ነው፣ ብዙ ሰው ይህንን ነገር ሲሰማ አያምነኝም ትላታለች። ናዲንም ትላንት ስለተፈጠረው ነገር ይቅርታ ትላታለች። ሻምም ይቅርታዋን ተቀብላት ወደ ቤት እንድትገባ ትጠይቃታለች። ናዲንም ወደ ሻም ክፍል ከገባች በኋላ ትምህርት ቤት ውስጥ የተነሱትን ብዙ ፎቶዎች ትመለከታለች። ናዲንም ምንድነው ብላ ስትጠይቃት አይ የሆነ ነገር እየሰራው ስለሆነ ነው ትላታለች። በቀጣይም ክፍል ፈራህ ሳትጠራ እነ ታዝኒን ቤት ሄዳለች። ይህንም የተመለከተችው ታዝኒን የልጅቷ በቦታው መገኘት አልተመቻትም ነበር። ቢሆንም ግን ምንም አላለቻትም። ፈርሃም አንድ ጨዋታ እንጫወት ትላቸዋለች። ጨዋታውም ስልካቸውን ጠረጴዛ ላይ ያደረጉና ምንም አይነት ስልክ ሲደወልላቸው ሆነ ቴክስት ሲገባላቸው ሁሉም ሰው እንዲያዳምጥ አድርገው እንዲመልሱ የሚያዝ ነበር። ሁሉም በሀሳቡ ይስማማሉ። ለሂባም ቴክስት ይገባላታል። ነገር ግን ለሁሉም ለማንበብ ፈቃደኛ አልነበረችም። ታዝኒንም ትቀማትና ታነባዋለች። ሜሴጁ ከስፖርት አስተማሪያቸው ከቴራስ ነበር። እባክሽን ቴክስት አታርጊልኝ የሚል ነበር ቴክስቱ። ሂባ ሼም እየያዛ ስልኳን ትመነጥፋታለች። ከትንሽ ቆይታ በኋላ የፈራህ እናት ትደውላለች። የፈራህ እናትም ለምንድነው ሁልጊዜ ታዝኒን የምትዩ ትላታለች። አክላበትም እናትየው ስለ ታዝኒን ብዙ መጥፎ ነገር ታወራለች። ፈራህም በድንጋጤ ስልኳን ከዘጋች በኋላ ይቅርታ አድርጊልኝ ለእናቴ ትላታለች። በቀጣይም ክፍል እነ ናዲንን ያሳየናል። ሻምም ስለ ሳራ ትጠይቃታለች። ናዲን ግን ነገሩን አጣጥላ ታልፋለች። ናዲንም ማስከተላ ፕሮጀክትሽ የምትሰሪው ስለ ሳራ ነው ወይ ትላታለች። ሻምም አይደለም ብላ ተዋሻታለች። ሻምም ለናዲን ቅድም ከሳራ ጋር ስለተጣላችሁ ይቅርታ በያት ትላታለች። በተመሳሳይ ሰዓት የታዝኒን ስልክ ይጠራል። ስልኩንም ካዳመጡ በኋላ የቲክቶክ ፎሎወር እየገዛች እንጂ በራሷ እንዳላገኘች ይነቁባታል። ታዝኒንም ባካችሁ ተውት አንዱ ሲጃዛር ላከው ነው ትላችኋለች። ቀጥሎ የሳራ ስልክ ይጠራል። ናዲንም ቅድም ታዝኒንን ተጠንቀቂ ያስራኩሽ ይቅርታ ትላታለች። ታዝኒንን ስልኩን ትቀማትና ቪዲዮ ኮል ላይ ታደርገዋለች። ይህንም የተመለከተችው ናዲን በጣም ነበር ይደበራት። እየተሰዳደቡም ሳለ ኦማር በመሃል ላይ ቪዲዮ ውስጥ ይገባል። ከዛም ስልኩ ይዘጋል። ይህንም የተመለከተችው ታዝኒን በጣም ነበር የደነገጠችው። ታዝኒንም ዞር ብላ ናዲንና ኦማር አብረው ምንድነው የሚሰሩት ትላታለች። ናዲን ኦማርን እዚህ ምን ታረጋለህ ስትለው ሻምቴ በቴክስትና በላይ ነው ይላታል። አብርቶም ሳይጨርሱ ታዝኒን ትደውላለች። ኦማርም ስልኩን ያነሳውና ለማናገር ይወጣል። ሻምም ለናዲን ለጨዋታ ብዬ ነው ይቅርታ ትላታለች። በቀጣዩም ቀን ወደ ትምህርት ቤት እየሄዱ ሳለ ናዲን ሳራ ካጠገቧ እንዳትቀመጥ ቦርሳዋን ታረግባታለች። ትምህርት ቤት እንደደረሱም ናዲን የትምህርት ቤት ምርጫ ላይ ለመሳተፍ ትመዘገባለች። ትምህርት ቤት ውስጥም ሳራ አግኝታት ትናንትና ስለተፈጠረው ነገር ይቅርታ ትጠይቃታለች። ናዲን ግን ይቅርታዋን አልተቀበለቻትም። በዛ ምክንያትም ይጣላሉ። በመሃል ላይ ታዝኒን ትመጣና ከናዲን ጋር ልትጣላ ትሞክራለች። ነገሮችም ሳይባባሱ በፊት ሳራ ታገላገላቸዋለች። በነገሮቹ ላይ ያዘነችው ናዲን ወደ ሽንት ቤት ገብታ ማልቀስ ትጀምራለች። በንዴትም መንፈስ ሆና ሻም ጋር ትሄዳለች። ሻም ከትምህርት ቤቷ ጽዳት ጋር በመሆን ትምህርት ቤት ውስጥ ካሜራ እየገጠሙ ነው። ናዲንም ባሱ ገብታ ለሻም የትምህርት ቤት ፕሮጀክት የምትሰሪው ስለ ሳራ እንደሆነ አውቄብሻለሁ ትላታለች። ቀጥላም አብሬሽ ልስራ ትላታለች። ሁለቱ ሴቶችም ተዋውረው ሳራ እንዳልነበረች ለማድረግ ነው ሀሳባቸው። በቀጣይም ክፍል ሳራ ቤቷ ሆና ያሳየናል። አንድ ሞዳኒ ከሚባልም ሰውዬ ቴክስት ይደርሳታል። ሰውየውም እግርሽን ፎቶ አንስተሽ ላኪልኝና ገንዘብ ልላክልሽ ይላታል። ሳራ ሜሴጁ ግራ ቢያጋባትም ግን ችላ ብላ ታልፈዋለች። በቀጣዩም ክፍል የናዲን የምህረቱን ቅስቀሳ ፖስተር ውስጥ ተለጥፈው እንመለከታለን። ታዝኒንም ትመጣና እንደፈረደባት ማብሸቋን ትጀምራለች። በመሃል ላይ ሌሎች ሴቶች በጀማ ሆነው ሲመጡ ያዩት ታዝኒንና ጓደኞቿ ፈርተው ጥጋቸውን ይዛሉ። የሁሉ ነገር ሲፈጠር ሻም በካሜራ እየተመለከተች ነው። ሽንት ቤት ውስጥም ሳራ ለታዝኒን
ሾፒንግ እንውጣ ዛሬ ትላታለች። ታዝኒንም እሺ ትላታለች። ሂባ ግን በሀሳቡ አልተስማማችም ነበር። እንደለመደባትም ሰበብ መደርደሯን ጀመረች። ሳራም ብድግ ትልና ምንድነው ከኔ ጋር ችግርሽ ብላ ታስደነግጣታለች። በቀጣዩ ቀን የምረጡኝ ቅስቀሳ ላይ ኔዲን ጨምሮ ሁሉም ቀስቃሾች ጥሩ የምረጡኝ ቅስቀሳ ማድረግ ችለዋል። መሀል ላይ ግን አንደኛዋ ተነስታ ክርክር ትጀምራለች። ሚሳቤርን በመሀል ላይ ጣልቃ ገብታ ክርክሩን ታስቆማቸዋለች። ክፍልም ከገቡ በኋላ ሻም ለኔዲን በወረቀት ላይ በኋላ እንገናኝ ብላ ጽፋ ትልክላታለች። ናዲንም እሺ ብላ ጽፋ ትልክላታለች። ይህን የተመለከተች ታዝኒን ግን ምንም ነገሮቹ አልጣማትም ነበር። ክላስም ሲያልቅ ጠብቃ ሻምን ምርጫ ላይ እኔን ነው የምመርጭኝ ብላ ትጠይቃታለች። ሻምም አልመርጥሽም ብላ ትመልስላታለች። ሂባም ናዲን የምታሸንፍ ይመስልሻል ትላታለች። ታዝኒንም እኔ በቁም እስካለ ድረስ በፍጹም ትላታለች። በቀጣይም ሶስቱ ሴቶች ሆነው ሾፒንግ ይወጣሉ። መኪና ውስጥም ሳራ ከአሊ የተላከላትን ሜሴጅ ታይና ደስ ይላታል። ሴቶቹ ሲጠይቋትም አሊ ቴክስት እንዳረገላት ትነግራቸዋለች። ደርሰውም ልብስ እየመረጡ ሳለ ሳራ ልብሶቹ በሙሉ ውድ ስለሆኑ አንዱን መምረጥ ይከብዳታል። በመጨረሻም ታዝኒን አንዱን ልብስ ትመርጥላታለች። ሳራ ግን ዋጋውን ካገኘች በኋላ ልብሱ አልተመቸኝም ትላታለች። ከሱቁም ከወጡ በኋላ ምሳ ሊበሉ ይሄዳሉ። ሳራም ያለመደችውን ምግብ ስለበላች ወዷን ያማትና ወደ ሽንት ቤት ትሄዳለች። ይህንን ክፍተት ተጠቅማ ሂባ ለታዝኒን ለምንድነው ጓደኛ ሻረሻት ብላ ትጠይቃታለች። ከካረን ጋር እንድታስተዋውቃትም እንደቀረበቻት ተነግራታለች። ካረን ማለት ክፍል አንድ ላይ እንዳልኳችሁ ያቺ ታዋቂው አርቲስት ነች። ከካፌውን ከወጡ በኋላ ወደ ትምህርት ቤት ተደብቀው ይገባሉ። ይህንን በካሜራ የተመለከተችው ሻም ወደ ትምህርት ቤት ሮጣ መሄድ ትጀምራለች። ሴቶቹ ትምህርት ቤት ውስጥ ተደብቀው የገቡት የናዲንን ፖስተሮች ለማበላሸት ነበር። ይህን የተመለከተችው ሳራ ግን ደስተኛ አልነበረችም። ሂባም ከኛና ከሷ አንዳችንን ምረጪ ትላታለች። እምቢ ብትላቸውም ግን ፖስተሮቹን እንድታበላሽ ያረጓታል። ይህን ሁሉ ነገር ሻም በካሜራ ተደብቃ እየቀረጸች ነበር። በቀጣይም ክፍል ናዲን ወደ ሻም ቤት ትሄዳለች። በሩንም ኦማር ይከፍትላታል። ኦማርም የለችም ግን ነይ ግቢ ይላታል። ኦማርም እህቴ እኮ በጣም የተመታች ልጅ ነች፣ እንዴት ከሰዋ ጓደኛ ልትሆኝ ቻልሽ ይላታል። በመሀል ላይም ሻም ወደ ቤት ከደረሰች በኋላ ናዲን ለእሷ ተደረባ ስታወራላት ትሰማለች። ሻምም ደስ እያላት ወዳሉበት ክፍል ትገባለች። ናዲንም ቻው በቃ ሊል ብላ ትወጣለች። ሞዴኒ በድጋሚ ለሳራ ሜሴጅ ይልክላታል። ፎቶውን ከላክሽልኝ $300 ሰጥሻለሁ ይላታል። ከምሩ እንደሆነም እንድታቅ የባንክ አካውንቷን ይጠይቃታል። እሷም ቁጥሯን ትልክለታለች። በቀጣዩም ቀን ትምህርት ቤት ታዝኒን ፖስተሩን ካየች በኋላ የተናደደች ለማስመሰል ትሞክራለች። ወደ ናዲንም ሄዳ አንቺ ነሽ እንደዚህ ያደረግሽው ብላ ታሳብባታለች። ሳራም ለናዲን የተፈጠረውን ነገር ልነግራት ትሄዳለች። ማርዋ በጣም በተፈጠረው ነገር ስለተናደደች ከታዝኒን ጋር በመሆን ተንኮል ሊሰሩባት ያስባሉ። ልክ ሳራ ለናዲን የተፈጠረውን ነገር ልነግራት ስትል ቀድመዋት ሴቶቹ በሙሉ ተሰብስበው ይመጣሉ። ልክ ሊቀጠቅጧት ሲሉ ሳራ በመሃል ላይ ትገባና መጀመሪያ እሷ እንዳረገችው ማረጋገጫ አምጡ ትላቸዋለች። ነገሩ ሳይባባሱ በፊት ሚሳቤር ትመጣለች። ወደዛ ተበተኑም ትላቸዋለች። ናዲን ሳራ ትደረበልኛለች ብላ አልጠበቀችም ነበር። ሂባና ታዝኒንም ምን እየሆንሽ ነው ይሏታል። ሳራ ግን ታዝኒን እንድትጎዳ አልፈልግም ትላቸዋለች። ሻምን ቤት ሆነ የቀረጠችውን ቪዲዮ እየተመለከተች ነው። በመሃል ላይም ሳራ ፖስተሮቹን አላበላሽም ስትል ያለውን ቪዲዮ ትመለከተውና ዲሌት ታደርጓለች። ሰውየውም ለሳራ ገንዘቡን ይልክላታል። ሳራ እያስጠላት እግሯን ፎቶ አንስታ ትልክለታለች። የማይደርስ ቀን የለም፣ የምርጫው ቀንም ደረሰ። ሁሉም ተማሪዎች ታዝኒንን እንመርጣለን ነው የሚሉት። ሻምም የቀረጸችውን ቪዲዮ ለእነ ታዝኒን ትልክላቸዋለች። ቪዲዮውን ተማሪዎቹ በሙሉ ይመለከቷል። ሚስ ፈሪዳን ዳይሬክተሯም አልቀረችም ነበር። ዳይሬክተሯም እዚህ ትምህርት ቤት ውስጥ እንዴት ካሜራ ሊኖር ቻለ ብላ ትጠይቃቸዋለች። ሴቶቹ በሙሉ ግር ብለው እነ ታዝኒን ጋር ይሄዳሉ። ናዲንም አልቀረችም ነበር። ሴቶቹ በሙሉ እርስ በርሳቸው መደባደብ ይጀምራሉ። ይህንም የተመለከተችው ሚሳቢር እንዲበተኑ ብላ የእሳት ማጥፊያ ውሃውን ትለቅባቸዋለች። ዳይሬክተሯም ምርጫው እንደቀረ ትነግራቸዋለች። ታዝኒንና ጓደኞቿንም ወደ ቢሮ እንዲመጡ ትነግራቸዋለች። ውስጥም እንደደረሱ ሚስ ፈሪዳ ለ3 ቀን እንደታገዱ ትነግራቸዋለች። ታዝኒንም በንዴት መንፈስ ሆና ይህን ቪዲዮ የለቀቀውን ሰው እንድታገኙ ትላቸዋለች። በቀጣዩም ቀን ሳራ ታዝኒንም ወደ ካረን ትወስዳታለች። ታዝኒንም ባለፈው አልተመቸኝም ያልሽውን ልብስ እንዲለበሹ ትላታለች። ሳራም ሳቅ ብላ ሀሳቧን ቀይራ እንደሆነ ትነግራታለች። ከአርቲስቷም ጋር አሪፍ ጊዜ ያሳልፋሉ፣ ፎቶም ይነሳሉ። ፎቶዎቹም ማህበራዊ ድረገጽ ላይ ፖስተታሉ። ይህን የተመለከተችው ሂባ ግን ደስ አላላትም ነበር። ጓደኛዋን የተቀማች ያክል ነበር የተሰማት። በቀጣዩም ቀን ትምህርት ቤት
ናዲን የሳራን ፖስት ትመለከትና ትቀናለች። ትምህርት ቤት ውስጥም ከአርት ክላስ በኋላ ፈረሃ ሳራን የቲክቶክ ቪዲዮ እንስራ ብላ ትጠይቃታለች። ሳራ ግን እየሰማች ዝም ትላታለች። ክላስ ውስጥም እየተማሩ ሳለ ሳራ ከአሊ ሜሴጅ ይገባላታል። ከታዝኒም ጋርም ተጠራርቶ ከትምህርት ቤት በአጥር ዘለው ያመልጣሉ። ይህንንም እንደለመደባት ሻም ተደብቃ እየቀረጸች ነበር። ናዲንም እባክሽ ይህንን ቪዲዮ ማንም ሰው እንዳያየው ትላታለች። ሻምም ምን ማለትሽ ነው? ይህ እኮ ለፊልማችን ጥሩ ነገር ነው ትላታለች። ውጪም ታዝኒንና ሳራ አዲና ኦማርን ያገኛቸዋል። በዛ መሃልም ሙራዲ ሜሴጅ ይልክላታል። ሰውየው በዩኒፎርምሽ እየደነች ቪዲዮ ላኪልኝ ይላታል። ሳራም ችላ ብላ ታልፈዋለች። አሊም ስለ ልደቱ ይነግራታል። ስፖርት ፔሪድ ላይም ፈረሃ ወደ አሊ ልደት ጥሪኝ ትላታለች። ታዝኒንም በኋላ ካርዱን ልክልሻለሁ ትላታለች። ኳስ እየተጫወቱም ሳለ ሂባ ሳራ ላይ ፋውል ትሰራባታለች። ይህንም የተመለከተችው ታዝኒ እንደ ቀናች ይገባታል። መቀየሪያ ክፍልም ውስጥ ሂባ ሻምን ለምንድነው ሁሌ ካሜራ የምትይዙ ብላ ትይዛታለች። ናዲንም በመሃል ትገባና መንቅራት ልካታለች። በቀጣይም ሳራ ብሎክ ብታደረገውም ግን ሞዲኒ የላክሽን ፎቶ ለቃለሁ እያለ ያስፈራራታል። ያላትን ቪዲዮ ማለክለት ከሆነ ለብር ብላ የላከችለትን ቪዲዮ በሙሉ ለምታውቀው ለእያንዳንዱ ሰው እንደሚልክባት ይነግራታል። ክፍል 2 ይህን ይመስላል። የመጨረሻው ክፍል የሆነውን ክፍል 3ን ለመመልከት ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።